መጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽና አለን። ሉላ ገዙ ከባድ ችግር ውስጥ ገባች። ብርቱካን አድራሻዋ ጠፋ። ተጨማሪ ምስጢር ወጣ። ይህ የአንዲት መከራዋ የበዛባት አሳዛኝ ሴት ልጅ ታሪክ ነው። ይህ የአንዲት ህልሟን በልጅነቷ ያጣች መከረኛ ወጣት ሴት ልጅ ታሪክ ነው። ይህ ልጅነቷን ሳትጨርስ ከማታውቀው ግለሰብ በጨካኝና በደቦ ደፋሪዎች ምክንያት ሳትፈልግና ሳታስበው ልጅ እንድትወልድ የተገደደች አሳዛኝ ወጣት ታሪክ ነው። ይህ ከልጅነት እስከ እውቀት ድረስ በመከራ በስቃይ በችግር ያሳለፈ ልጅ ታሪክ ነው። ይህ ተምራ ህይወቷን ቀይራ በተማረችበት ሙያ ተመርቃ ስራ ይዛ ህይወቷን ለመምራት አስባ ህልሟ ሳይሳካ በግፈኞች ምክንያት የከሸፈ ህይወት እንድትኖር የተገደደች የአንዲት መከረኛ ሴት ልጅ ታሪክ ነው። ታሪኩ የብርቱካን ነው። ታሪኩ የብርቱካን ይሁን እንጂ በማንነታቸው ምክንያት የመከራን ግፍ የሚቀበሉ የኢትዮጵያን ታሪክ ነው ማለት ይቻላል። ታሪኩ የአንዲት ድሃና ምስኪን ልጅ ታሪክ ይሁን እንጂ በዘር ፖለቲካ ምክንያት ህይወታቸው ሲኦል የሆነባቸው ግለሰቦች ታሪክ ነው። ብርቱካን ከልጅነቷ ጀምሮ መከራን እየተቀበለች እንስት ናት። እናት የላትም። የእናትን ፍቅር ሳታገኝ ያደገች መከረኛ ልጅ ናት። በልጅነቷ የእናትን ፍቅር አላገኘችም። በወጣትነቷም ፍቅር አላገኘችም። ብርቱካን በልጅነቷ እንደ ህፃን ቦርቃ ተደስታ አላደገችም። በወጣትነቷ ፍቅርን፣ ደስታን ሳይሆን ያጣጣማችው የመከራን የግፍን ጽዋ ነው ያጣጣመችው። ብርቱካን በችግርና በመከራ የተከበበች እንስት ናት። ብርቱካን በሰው ቤት የዘመድ አገልጋይ በመሆን የህይወት መከራን በልጅነቷ ሀብላ ጀምራለች። ዘመዶቿ ለበዓል ለልጆቻቸው ልብስ ሲገዙ እንኳን እቺ ልጅ ቀኑ ሙሉ የኛ አገልጋይ ሆና እየሰራች ነው፣ ከልጃችን አንጥላት ብለው ልብስ እንግዛላት ብለው አይገዙላትም ነበር። ብርቱካን እድሏ ጠማማ ሆኖባት ከልጅነቷ ጀምሮ መገለል ይደርስባት ነበር። የመከራ ክምር ከልጅነቷ ጀምሮ እየተቆለለ እስካሁን ድረስ አብሯት እየኖረ ነው። ብርቱካን ከህፃንነቷ ጀምሮ የነሱ ባሪያ የነሱ አገልጋይ ብትሆንም ለአገልግሎቷ እንኳን አንዲሽ ብጣሽ ሰልባጅ ጨርቅ ገዝተው ውለታዋን እንመልስ ያለ ቤተዘመድ ወይም ጎረቤት አልነበራትም። ዩኒቨርሲቲም ስትገባ የሴትነቷን ንጽህና ለመጠበቅ ገንዘብ የሚሰጣት ሰው አልነበረም። የሚያሳዝነው ነገር በመጨረሻም በደፋሪዎችና በአረመኔዎች ተደፍራ ህይወቷ ጨለማ ሆኖባታል። ስለ ሰው ልጅ ሰብአዊ ምንም ደንታ የሌላቸው የሴትን ልጅ ክብር ምን ያህል ውድ እንደሆነ የማያውቁ ሰው መሰል አረመኔዎች የጭካኔ በትራቸውን በደቦ በመድፈር ስነ ልቦናዋን ሰብረውታል። ከእንስሳት ባልተናነሰ መልኩ ስሜታቸውን መቆጣጠር የማይችሉ እኚህ የደቦ ደፋሪዎች የሴትን ልጅ ገላ ለዛውም የሰውን ልጅ የሚያክል ረቂቅ ፍጥረት የሚፈጥረውን ማህፀኗን በፌሮ ሳይቀር ጉዳት አድርሰውባታል። በደቦ መድፈራቸው ሳያንስ በሴት ልጅ ማህፀን ውስጥ ፌሮ የሚያስገቡ አረመናዊ ድርጊት ፈጻሚዎች በብርቱካንና መሰል ጓደኞቿ ላይ ታይቷል። የደቦ ደፋሪዎቹን ታሪክ በሚዘገንን መልኩ ሰምተናል። ሰዎች ናቸው ወይ ብለን እንድንጠይቅም ተገደናል። ከዚህ የበለጠ እንድናዝን፣ የበለጠ እንድንከፋ፣ መጪው ጊዜ አስፈሪ፣ መጪው ጊዜ ጨለማ እንደሆነ የምንረዳው ደግሞ እነዚህ አረመኔ ደፋሪዎችን ከማውገዝ ይልቅ ከአረመኔዎች ጎን በመቆም የአረመኔዎችን አስነዋሪ ድርጊት ለመከላከል ብዙ ርቀት የሄዱትን ግለሰቦች ስንመለከት ነው። ከደፋሪዎቹ ይልቅ የደቦ ደፋሪዎችን ወንጀል ለመደበቅ መረጃው የተሳሳተ እንደሆነ ለማስመሰል የውሸት ታሪክ እየደረቱ የአረመኔዎች ተባባሪ ሆነው የመጡ ግለሰቦች ከደፋሪዎች በላይ ጨካኝ አረመኔ እንደሆኑ በግልጽ እያሳዩ ይገኛሉ። ብርቱካን ተወልዳ ያደገችው ምዕራብ ጎጃም ሰናን ወረዳ ነው። ብርቱካን አባቷ መሰደዱንና እናት በወሊድ ምክንያት ህይወቷ ማለፉን ትናገራለች። ከኢቢኤስ ቃለ ምልልሱ እንደተመለከትነው ብርቱካን እስከ 8 ዓመት ድረስ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለው ይዘውን ጫካ ገቡ ትላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር፣ የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ፣ ዓመት ከ6 ወር ተቆጠረ።
አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮ ማህፀኔን ይወጉት ነበር ብላለች። በ6ኛ ቀኔ ስነቃ ደም እየፈሰሰኝ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻዬ እንዲህ ሲሆን በጣም ከፋኝ። ህይወቴ በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ብርቱካን ከኢቢኤስ ጋር በነበራት ቆይታ የተናገረችው ታሪክ ከብዙ በጥቂቱ ከላይ የሰማችሁትን ይመስላል። የብርቱካን ታሪክ ከተሰማ በኋላ ቪዲዮ ከኢቢኤስ ቴሌቪዥን ዩቲዩብ ቻናል ላይ እንዲወርድ ተደረገ። ከዚህ በተጨማሪ ጋዜጠኛ ሉላ ገዙ በደህንነት ሰዎች በፖሊስ ትፈለጋለች ተብላ ለምርመራ ወደ ፖሊስ ጣቢያ እንድትሄድ ተደርጋለች። የብርቱካን ስልክም ጠፍቷል። በምን ሁኔታ ላይ እንዳለች ለማወቅ አልተቻለም። ብዙዎች በደልን፣ ግፍን መናገር ወንጀል የሆነባት ሀገር እያሉ አሳዛኙን ክስተት እየገለጹት ይገኛሉ። ብርቱካን አሁን በምን ሁኔታ ላይ እንዳለች አልታወቀም። ጋዜጠኛ ኤልያስ መሰረት ብርቱካንን ለማግኘት ያደረግኩት ጥረት ሁሉ ሊሳካ አልቻለም ብሏል። በርካታ ጋዜጠኞች እሷን ለማጽናናት ያሰቡ ኢትዮጵያውያን ለማግኘት የሞከሩት ጥረት አልተሳካላቸውም። በብርቱካን ላይ መከራ የተደራረበባት ይመስላል። የሚያስገርመው ነገር የተማረችበት የደንቢ ዶሎ ዩኒቨርሲቲ ስሜን አጥፍታለች፣ ኢቢኤስንም ጭምር እከሳለሁ ሲል ዝቷል። ልጅቷ ዶንቢ ዶሎን ዩኒቨርሲቲ ስሙን አላጠፋችም። እንዲሁም በተደፈረች ሰዓት ዩኒቨርሲቲው ሕክምና እንደሰጣት ገልጻለች። ከዚህም በተጨማሪ ከእገታው በፊት ዩኒቨርሲቲውን አግዛ የገንዘብ እገዛ እንደሚያደርግላትም ገልጻለች። በብርቱካን የተወደሰውና የተመሰገነው ደንቢ ዶሎ ዩኒቨርሲቲ ግን ስሜ ጠፍቷል ብሏል። የ2ኛ ዓመት ተማሪ እንዳልነበረችም ለማረጋገጥ ችያለሁ ብሏል። በዩኒቨርሲቲው መግለጫ ላይም ብዙ ጥያቄዎች አንስተዋል። አንደኛ፣ የ2ኛ ዓመት ተማሪ አልነበረችም ብሎ መግለጫ ማውጣት ምን አይነት መግለጫ ነው? ጥያቄ የሚያጭር ነውም ተብሏል። ሁለተኛ፣ ዩኒቨርሲቲውን ስትወቅስና ስታጣጥል ያልተሰማች ልጅ ስሜ ጠፍቷል ማለት የአረመኔዎችና የደፋሪ ወንጀለኞች የመከላከልን ስራ አይመስልም ወይ? እንዴት አንድ ዩኒቨርሲቲ ሳይወቀስና ሳይከሰስ ስሜ ጠፋ ይላል? እንዴት አንድ ዩኒቨርሲቲ በዚህ ደረጃ ከሰብአዊነት ውጪ ይሆናል እያስባለም ይገኛል። ይበልጥ የሚያስገርመው ነገር ልጅቷ የትምህርት ማስረጃዎቿን በኢቢኤስ ላይ በግልጽ አሳይታለች። የትምህርት ማስረጃዎቿን ያሳየችው ልጅ 2ኛ ዓመት ትምህርቷን አላጠናቀቀችም በሚል ተልካሻ ምክንያት የ2ኛ ዓመት ተማሪ እንዳልነበረች አረጋግጫለሁ ማለቱ ተገቢ አይደለም የሚል አስተያየት ሰጪዎች እየተበራከቱ ነው። እውነታው ደግሞ የመጀመሪያ ዓመት ትምህርቷን እንዳጠናቀቀች በፍጹም ሊክዱት አለመቻላቸው ነው። በሌላ በኩል ዩኒቨርሲቲው የራሱ እውነት ሊኖረው ይችላል፣ ቀስ ብለን ታግሰን እንመልከት ያሉም አልጠፉም። ብዙዎች ግን የዩኒቨርሲቲውን ዛቻ አልወደዱትም። በልጅቷ ጉዳይ ብዙ ሰዎች ብዙ ብለዋል። ብዙዎች ከልጅቷ ጋር አንብተዋል፣ አልቅሰዋል። ሰብአዊነት የሚሰማው ሁሉ በልጅቷ ሐዘን አልቅሷል። ፖለቲከኞችና የኢኮኖሚ ባለሙያው ሙሴ ሰሙ ያሉትን እዚህ ላይ ማጋራት ተገቢ ይሆናል። የቀድሞ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አባልና ፕሬዝዳንት የነበሩት አቶ ሙሴ ሰሙ ስለ ብርቱካን እንዲህ ብለዋል። የወጣትነት ተስፋሽን ለጊዜው ቢሆን አጨልመውታል። በበደል ላይ በደል እንዲሉ ያለ አቅምሽ የተሸከምሽውና መከራ ፍዳም ተክደሻል። ይህም ሆኖ ግፈኞችንና ሞትን አሸንፈሽ ዛሬ በህይወት ብቅ ብለሻል። ለዚህ ላበቁሽ ጋዜጠኞች ምስጋናዬን አቀርባለሁ። በወቅቱ ጩኸትሽን ለመጮህ በሞክርም በበደልሽ ልክ እንዳልነበረ ዛሬ ይበልጥ ተሰምቶኛል። ትናንት የግፈኞችንና ጨካኝ ገንዶችን ተቋቁመሽ ሁላ ወደፊት በስኬት ጎዳና እንደምናይሽ ጽናትሽ ከበቂ በላይ ምስክር ነውና በርቺ። ወገን ግፍና መከራዋን መቀበል ባንችል እንኳን እህታችንን አለንልሽ እንበላት፣ ወደ ህይወት ጎዳና እንመልሳት፣ እናቋቁማት ሲሉ ተናግረዋል። የኢቲቪ ጋዜጠኛዋ ናርዶስ አዳነ በበኩሏ እንዲህ ስትል ሐዘኗን ገልጻለች። ልቤን ያመመኝ፣ በስማችን መርጠን ባልተፈጠርንበት ዘርና መከራ እየተቀበልን፣ እየተሳደድን፣ እየተገደልን፣ እየተዘረፍን፣ ሞተን በጅምላ እየተቀበርን፣ እየታገትን፣ በኢኮኖሚ እየተቀጣን፣ እየተደፈርን ዛሬም ያለን ምስኪን ህዝቦች ነን። ከኛ ውጪ ለራሳችን የሚቆምልን የለም። ቢችልና ድል ቢያገኝ የሚገድለን ይበዛል በማለት የኢቲቪ ጋዜጠኛዋ ሐሳቧን በማህበራዊ ትስስር ገጹ አጋርታለች። የፍልስፍና መምህሩ ዮናስ ዘውዴ በበኩሉ እንዲህ ሲል አስተያየቱን ሰጥቷል። እንባ ትንሽዬ ፈሳሽ አይደለም፣ እንባ ጎርፍ ነው፣ ጠራርጎ ይወስዳል። በፈጣሪ እናምናለን፣ ሃይማኖተኛ ማህበረሰብ ነን፣ እንግዳ ተቀባይ ነን፣ የስልጣኔ መገኛ ነን፣
የሰው ልጅ መገኛ ጥንታዊ ምድር ነን የምንልኛ ስለምን እንደዚህ ጨካኝ ሆነን? ስለምን ግፍስ እንሰራለን? ስለምን ከፋን? በፈጣሪ መኖር የማያምን አንድ ፈላስፋ እንዲህ አይነት ጭካኔ ሲፈጽምም ሆነ ሲያስብ አላነበብኩም። የሃይማኖተኛ ብልጫውስ ምንድን ነው ታዲያ? የሃይማኖት ጥቅሙስ ምንድን ነው? ሃይማኖተኛው እንደዚህ ከከፋ ሃይማኖት የሌለው ከዚህ በላይ ምን አደረገ? ሃይማኖተኛ ማህበረሰብና ሀገር ከሆኑ አይቀር አንደኛ ነው የሚባለው። አሁን መቼም የትም በምንም አይነት ሁኔታ ውስጥ ለሰው ልጅ ሁሉ እንቁም። በተለይ ደግሞ ለህፃናትና ለሴቶች ከንጹህ ተበዳዮች ጎን ቆማለሁ መቼም የትም በምንም አይነት ሁኔታ ውስጥ በማለት የፍልስፍና መምህሩ ዮናስ ዘውዴ ሐሳቡን ቋጭቷል። My